ፋሲካ ለእርስዎ ምንድነው? የበዓል ግብዣ፣ አዲስ ልብስ ወይንስ የሃይማኖት ስርዓት? ብዙዎቻችን ፋሲካን የምናውቀው ከክርስቶስ ስቅለትና ትንሣኤ ጋር አያይዘን ነው። ነገር ግን የፋሲካ ታሪክ የተጀመረው ከ2000 ዓመታት በፊት አይደለም? ታሪኩ የሚጀምረው ዓለም ሲፈጠር በዘፍጥረት ነው። ፍጻሜው በራእይ መጽሐፍ ነው። ዛሬ በመጽሐፍ ቅዱስ ውስጥ የተደበቀውና ከዘፍጥረት እስከ ራእይ የተዘረጋውን ድንቅ የፋሲካ ምስጢር እንፈታለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻው ላይ የምንነግራችሁ ምስጢር ለሕይወታችሁ አዲስ ትርጉም ይሰጣል። ታሪኩ የሚጀምረው በዘፍጥረት 3 ላይ ነው። የሰው ልጅ በኃጢአት ምክንያት ከፈጣሪው ሲለይ ሞት ወደ ዓለም ገባ። ነገር ግን እግዚአብሔር በዚያው ቅጽበት የፋሲካን ተስፋ ሰጠ። ዘፍጥረት 3:15 ላይ የሴቲቱ ዘር የሰይጣንን ራስ ይቀጠቅጣል የሚል ትንቢት ተነገረ። በተጨማሪም አዳምና ሔዋን ራቁታቸውን እንዳይሆኑ እግዚአብሔር እንስሳ አርዶ ቆዳን አለበሳቸው። ዘፍጥረት 3:21 ይህ ለመጀመሪያ ጊዜ በሰው ልጅ ታሪክ ውስጥ ለኃጢአት መሸፈኛ ደም የፈሰሰበትና መስዋዕት የቀረበበት ወቅት ነው። ይህም ለወደፊቱ የእግዚአብሔር በግ ወይም ኢየሱስ ጥላ ነው። ፋሲካ የሚለው ቃል መሻገር ወይም ማለፍ ማለት ነው። ታሪኩ ያለው ዘጸአት 12 ላይ እስራኤላውያን ዘጸአት 12 ላይ ከግብጽ ባርነት ሊወጡ እስራኤላውያን እግዚአብሔር አንድ ትእዛዝ ሊወጡ ሲሉ እግዚአብሔር አንድ ትእዛዝ ሰጣቸው። ደሙንም በበራችሁ መቃል ላይ ቀረዱ። ደሙንም በበራችሁ መቃል ላይ መቅሰፍቱ በግብጽ ላይ ሲመጣ ደሙን ባየ ጊዜ ቤቱን ላይ ሲመጣ አልፎ ይሄድ ነበር። ደሙን ባየ ጊዜ ቤቱን አልፎ ፋሲካ ተባለ። ያ ደም ሞትን አስቆመ፣ ባርነትን ሰበረ። ያ ደም ሞትን አስቆመ። ከዘጸአት በኋላ ነቢያት ስለ እውነተኛው የፋሲካ በግ በዝርዝር መናገር ጀመሩ። በተለይ ነብዩ ኢሳይያስ በምዕራፍ 53 ላይ እንዲህ አለ፣ እንደ በግ ለመታረድ ተነዳ፣ ስለ መተላለፋችንም ቆሰለ። ኢሳይያስ 53:5-7 ፋሲካ በግ ብቻ ሳይሆን ሰው እንደሆነ እርሱም መጥቶ ዓለምን ከኃጢአት ባርነት እንደሚያወጣ በግልጽ ተነገረ። ወደ አዲስ ኪዳን ስንመጣ መጥምቁ ዮሐንስ ኢየሱስን ሲያይ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ዮሐንስ 1:29 በዘፍጥረት የተጀመረው በዘጸአት ጥላነቱን የታየው ፋሲካ በጎልጎታ ተፈጸመ። ኢየሱስ በመስቀል ላይ የፈሰሰውን ደሙን የዘላለም ሞት እንዲያልፍ አደረገ። በሦስተኛውም ቀን መነሳቱ ወይም ትንሣኤው ሞትን ድል አድርጎ የሕይወት በር ከፈተ። ሐዋርያው ጳውሎስ እንዲህ ብሎ ደመደመው፣ ፋሲካችን ክርስቶስ ታርዷልና። አንደኛ ቆሮንቶስ 5:7 የፋሲካ ታሪክ በመቃብር አያበቃም። የመጽሐፍ ቅዱስ መጨረሻ የሆነው የራእይ መጽሐፍ የፋሲካን ድል ያሳየናል። ራእይ 5:6 ላይ ዮሐንስ እንዲህ አለ፣ በዙፋኑም መካከል የታረደ የሚመስል በግ ቆሞ አየሁ። በምድርም የታረደው በግ በሰማይ ዙፋን ላይ ነግሶ ይታያል። በራእይ መጽሐፍ መጨረሻ ላይ ሞት የለም፣ ሐዘንም የለም፣ ጨለማም የለም፣ ምክንያቱም የፋሲካው በግ ብርሃናችን ሆኗልና። ራእይ 21:23 እንግዲህ ፋሲካ ማለት ከዘፍጥረት እስከ ራእይ የተዘረጋ የእግዚአብሔር የፍቅር ታሪክ ነው። በዘፍጥረት ተስፋ ተሰጠ፣ በዘጸአት በምሳሌ ታየ፣ በወንጌል እውነቱ ተተረከ፣ በራእይ ደግሞ የዘላለም ክብራችን ሆነ። ፋሲካ ሲመጣ የምናከብረው የበግ ስጋ መብላታችን ሳይሆን ሞት ያለፈ መሆናችንና በክርስቶስ የዘላለም ሕይወት ማግኘታችንን ነው። ይህ ታሪክ ዛሬ ለእናንተ ምን ትርጉም አለው? ፋሲካው በግ የእናንተስ ቤዛ ሆኗል? ሀሳባችሁን ኮሜንት ላይ አጋሩ። ይህ ቪዲዮ ለሌሎች በረከት እንዲሆን ሼር ማድረጋችሁን አትርሱ። ለተመሳሳይ መንፈሳዊ ታሪክ ትንታኔዎች ሰብስክራይብ ማድረጋችሁን አትርሱ። መልካም
የፋሲካ በዓል ይሁንላችሁ። እስከዚያው ድረስ ቸር ያሰማን።